እንዴት አደራችሁ? ሰላም ነው ወይ? አንድ አክቹዋሊ ኢንፎርም ለማድረግ ነው አሁን ይሄንን ቪዲዮ እየሰራሁ ያለሁት። ይሄንን በዩቲዩብ ፕላትፎርም ላይ የሆሴ መጽሐፍን ጥናት እንደጀመርኩ እንግዲህ የምታዩ ሰዎች የተከታተላችሁ ሰዎች በወር ነው እየለቀኩ ያለሁት። የሆሴ መጽሐፍ ኦልሞስት በዚህ አመት መጀመሪያ ጀምሬ በወር እስከ ሰኔ ምናምን ድረስ እንደዚህ የሚያልቅ ማለት ነው። በዛ አይነት ስኬጁል ኦልሬዲ የጀመርኩት እንትን እንዳለ ይታወቃል። ምንድነው? በኦዲዮ ሰርቼ ከዛ በኋላ ትንሽ ጥናት የመጽሐፍ ጥናት ስለሆነ ለአድማጮች ይመቻል ብዬ በማስበው መንገድ ትንሽ ታደርገውና ቪዲዮ አድርጌ ነበር አፕሎድ የማደርገው ዩቲዩብ ፕላትፎርም ላይ ማለት ነው። አሁን የዚህኛውን ወር እዚህ ወር ላይ የምለቀውን ኦልሬዲ አዘጋጅቼ ጨርሼ ነበር። ግን ቪዲዮውን ፕሮዲውስ የማደርግበት አፕሊኬሽን እንደ ድሮ እንትን አልልህ አለኝ። መጨረሻ ላይ ያው ሁሉንም ከጨረስኩ በኋላ ፕሮዲውስ አላደርግልህም አለኝ። ያው ችግሩን ደግሞ ብዙ አላውቅም። እኔ ያው ብዙ የቪዲዮ እንትን የለኝም። ኦልሬዲ እስካሁን ባለኝ እውቀት ነው እና እስካሁን የምጠቀምበት እንትን ትንሽ አስቸግሮኛል። ሌሎች አማራጮችን ተከትዬ ደግሞ እንትን እስከምል አይ ቲንክ ጊዜ የሚፈልግ ይመስለኛል። ሊያስቸግርም ይችላል። አይ ዶንት ኖው ምን ያህል እንደሚቆይ በዚህ መንገድ ማለት ነው። እንደዚሁ ሌሎች አፕሊኬሽኖችን ሞክሬያለሁ ግን ኢት ውድ ቢ ታየርሰም። ያው እኔ በዚህ ውስጥ በቪዲዮ ፕሮዳክሽን ሙያ ውስጥ ያለው ሰው ስላልሆንኩኝ ትንሽ ሊያስቸግር ይችላል። ተመልሶ ፕሮዲውስ ማድረግ ይችላል አይችልም ምናምን የሚለውን በተመለከተ ማለት ነው። ኤኒዌይስ ቴክኒካል የሆነ ነገር አጋጥሟል ለማለት ነው። ስለዚህ አይ ቹዝ አሁን የተሻለ ብዬ ያሰብኩት ኦፕሽን ያው በወር ነው እንግዲህ እስከሚቀጥለው ወር ድረስ ነገሮች ከተስተካከሉ ወደ ድሮ እንትን አካሄድ እመለሳለሁኝ። ነገር ግን ኦዲዮ ኦልሬዲ ስላለ ኦዲዮውን ሰርቼ ስለጨረስኩኝ በቴሌግራም ሌቪቲከስ የአብ ሌቪቲከስ ከዚህ በፊትም እንደማወራው ወይም አንዳንዴ እንደማነሳው እንደማስታውሳችሁ ቴሌግራም ላይ ባለው አሁን ዘሌዋውያን እያስጠናሁ ባለሁበት ፕላትፎርም ላይ ለመልቀቅ አስቤያለሁ። ኦዲዮውን ከተወሰኑ ያው ሪትን የሆኑ ለጥናት ይሆናሉ ብዬ እኔ ካዘጋጀኋቸው ሀሳቦች ጋር አንድ ላይ ልለቀው አስቤያለሁ። ስለዚህ ያው ለዚህ ወር ያለውን የሆሴ መጽሐፍ ጥናት ቻፕተር 7 አክቹዋሊ ቻፕተር 7 ላይ ነው ያለነው። ቻፕተር 7 አልኩኝ ፓርት 7 ቻፕተሩ ግን 8 ነው። 8ኛው ቻፕተር ያው መሃል ላይ 6 እና 7ኛውን ቻፕተር አንድ ላይ ስለሆነ ከቨር ያደረግነው አሁን 7ኛው ክፍል ነው እየተለቀቀ ያለው ወይም ደግሞ 7ኛውን ክፍል ነው ያዘጋጀሁት የ8ኛውን ቻፕተር የሚዳስስ ማለት ነው። ስለዚህ ያንን የአብ ሌቪቲከስ ቴሌግራም ግሩፕ ላይ ገብታችሁ ሰርች አድርጋችሁ ገብታችሁ ሊንኩንም ወይ አስቀምጥላችኋለሁ እዛ ገብታችሁ ማየት መጠቀም ትችላላችሁ። ኦዲዮውን በመስማት ኦዲዮ የተዘጋጀበት ፎርማት ደግሞ እንደዚሁ አንድ ላይ በጽሁፍ አስቀምጣለሁኝ። ስፔሻል ኦፈር በምትለዋ እንትን ላይ ምናልባት ከዘሌዋውያን ጋር እንዳይምታታ እኔ ያንን ራን ማደርግበት እንትኖች አሉ። ስለዚህ ስፔሻል ኦፈር በሚለው ቶፒክ ስር አስቀምጥላችኋለሁኝ። ስለዚህ በዚህ መንገድ ነው ለዚህ ወር ስለዚህ ይሄንን የምትሰሙ ሰዎች ወደ ያው እና ማለት
ሆሴ መጽሐፍ ጥናትን ኤክስፔክት እያደረጋችሁ ያው በጣም ብዙ ቪው እንደሌለው አውቃለሁ። ቪው የሚያደርጉ ሰዎች ግን ደግሞ አለባቸው ነው ይህንን አደርገው እና ጌታ ምን ያህል ጸጋ እንዳበዛልኝ በዚህ ትመለከታላችሁ። እውነት ለመናገር እንትኑንም ስጀምር ይሄ ጥናት ሆሴ መጽሐፍ ጥናትን ስጀምር ብዙ ኦልሞስት የአመት ፕሮግራም ነው ይዤ የተነሳሁት። ሌሎችን እንደዚህ በቴሌግራም ማስጠናቸው ባሉበት ማለት ነው። እና ያው ከራሴ ጋራ እና ከጌታ ጋራ የገባሁት ኪዳን ምንድነው? ማንም ሰው ባያይ ያንን ዩቲዩብ ፕላትፎርም ከተጠቀሙ አፕሎድ አድርጌባቸው የነበሩትን ቪዲዮዎች አንዳንድ ቪዲዮዎች ሁሉ ዲሊት አድርጌያቸዋለሁ። ኦልሬዲ አሁን ሪሌቫንስ የላቸውም ብዬ ማለት ነው። እና በዛ ጊዜ የነበሩ ናቸው አብዛኞቹ ሰብስክራይበሮችም ወደ አሁን 77 የሚሆኑ ሰብስክራይበሮች አሉ። ግን ያኔም እነሱም ቢሆኑ ያኔ በሰራናቸው አንዳንድ ቪዲዮዎችን ከጓደኞችም ጋር ሆኜ የሰራኋቸው አሉ። የተለያየ መልእክት የያዙ ማለት ነው። እኔም ለብቻዬ የምሰራበት የነበረ አካውንት ነው ዩቲዩብ አካውንት እና ሁሉንም ቪዲዮዎች አውርጃቸዋለሁኝ። አሁን ካለው ወይም አሁን ይዤ ከሚመጣው መልእክት ጋር አንድ አይነት ስላልሆኑ ማለት ነው። እና ቆይቷል እነሱን ቪዲዮዎች ካወረድኳቸው። ሰብስክራይበሮቹም ያኔ ሰብስክራይብ ያደረጉት ናቸው። አይ ዶንት ኖ አሁን ምን ያህሉ ፎሎ በደንብ ይከታተሉ። እንዳልኳችሁ በእግዚአብሔርም ፊት ከራሴም ጋር እንትን ያልኩት ያው ፕሮግራሙን ያወጣሁት ራሴ ነኝ። ከዛ ያው ፕሮግራሙንም ሰው ራሴ ነኝ። ሰው የሚጠቀም ሰው ካለ ይመጣና ያያል። ያው ካልሆነ ደግሞ እኔ እቀጥላለሁኝ። እኔ ራሴ የምጠቀምበት የኔ ሀብት የኔ መዝገብ ይሆናል። የኔ ትሬዠር ይሆናል። ያው በአደባባይ ያለ ማለት ነው ይሆናል ብዬ ነው የጀመርኩት እንጂ በጣም ያው ሰው እንደ እንትኑ ነው እንደ ይስቱ መንፈሳዊ ነገር ደግሞ ስፒሪቹዋል የሆነ አትራክሽን ይፈልጋል። ስለዚህ በዚህ ዳይሬክሽን አትራክትድ የሆኑ ሰዎች ናቸው መጥተው ሊያዩ የሚችሉት። እናንተም አይታችሁ ከሆነ ጌታ ይባርካችሁ ትጠቀማላችሁ። ከሆነ ጊዜ በኋላ ደግሞ ትዝ ብሎትም የሚመጣና የሚጠቀምበት እኔ እንደዛ ስለሆነ የተጠቀምኩት ከብዙ አገልጋዮች የወቅታዊ የሆነ እንትናቸውን አይደለም አንዳንዱ ያለፈ በብዙ አመታት ያለፈ አሁን የሚያገለግሉትን ሳይሆን ከዚህ በፊት የነበረውን አገልግሎት አንዳንዱ ቁጭ ብዬ ሰምቼ ምናምን የተጠቀምኩበት። ስለዚህ መቼ ማንን እንደሚጠቅም ስለማናውቅ እንግዲህ እግዚአብሔር በዚህ መልኩ እንዳስቀምጥ ልቤን ካነሳሳ በዚህ መንገድ ተግባራዊ ማድረግ ጀምሬያለሁ። ስለዚህ ይሄ አይነት እንትን ካለ ያው አሁን እቺኛዋን ኢንፎርም ላደርጋችሁ ነው የመጣሁት። ወደ ሌቪቲከስ ሄዳችሁ ቴሌግራም ግሩፕ ሄዳችሁ የአባት ሌቪቲከስ በሚለው እዛ ሄዳችሁ የዚህኛውን ፓርት እንትን ምንድነው ታጠናላችሁ ማለት ያው መከታተል ትችላላችሁ ለማለት ፈልጌ ነው። ተባረኩ። ይሄንን ኢንፎርም ላደርጋችሁ ብዬ ነው። ሰላም ቆዩ።